ይህ ቀን የሜላት የሰርግ ቀን ነበር። ግን በዚህ ቀን ሜላት ነፍሰ ገዳይ ትሆናለች ብሎ ማንም አላሰበም ነበር። ውድ የኤማ ፕላስ ቤተሰቦች እነሆ በሰርጓ ቀን ነፍሰ ገዳይ የሆነችው የሙሽራዋ የሜላትን ታሪክ ይዤላችሁ ቀርቤያለሁ። እስከ ታሪኩ መጨረሻ ድረስ እንድትከታተሉት በአክብሮት እጋብዛለሁ። ቀኑ ቅዳሜ ነው። የአዲስ አበባ ሰማይ ገና በማለዳው በለስላሳ ደመና ተሸፍኗል። በሜላት ቤት ውስጥ የደስታ ሲቃ እንጂ ሌላ አይሰማም። የሰርግ ዘፈን ተከፍቶ ቤተሰቡና ዘመድ አዝማዱ ይጨፍራሉ። ሜላት ግን በመኝታ ቤቷ መስታወት ፊት ቆማ ራሷን ትመለከታለች። በመስታወት ውስጥም ያዘነውን የራሷን ምስል እየተመለከተች ነው። ፊቷ በሜካፕ ተውቧል። ነገር ግን በአይኖቿ ውስጥ አንድ ትልቅ ስጋት ይነበባል። የሜላት አባት አቶ ካሳሁን የዛሬዋን ቀን በጉጉት ሲጠብቁት ነበር የኖሩት። እናም ዛሬ ያቺ ቀን ደርሶላቸው በጣም ተደስተዋል። ሜላትም እናቷን በልጅነቷ ካጣች በኋላ አቶ ካሳሁን ነበሩ እናትም አባትም ሆነው ያሳደጓት። እሳቸው ናቸው ያሳደጓት። ነገር ግን አቶ ካሳሁን አሁን ላይ የጤናቸው ሁኔታ አሳሳቢ ውስጥ ስለሆነ እና የልብ ድካም ህመማቸው በከባድ ሁኔታ ላይ ስለሆኑ ቤተሰቦቻቸው ሁሉ ይጠነቀቁላቸዋል። ሜላት ይህንንም ስለምታውቅ በዛሬዋ ቀን የጎደላት ነገር ቢኖርም አባቷን ደስተኛ ለማድረግ ግን መጣሩ አልቀረም። ነገር ግን ሜላት በዛሬው ቀን ደስታዋ ሙሉ እንዳይሆን ያደረጋት አንድ ነገር አለ። ከአያቷ የተላለፈላት ጥንታዊ የወርቅ የኪስ ሰዓት። ያ ሰዓት ዝም ብሎ ቁስ አይደለም፣ ዝም ብሎ ሰዓትም አይደለም። በጣም ተወዳቸው የነበረችውና በጣም የወዷት የነበሩት አያቷ ከመሞታቸው በፊት ልጄ፣ ይህ ሰዓት የፍቅርና የቃል ኪዳን ምልክት ነው። ለምትወጂው ሰው በሰርግሽ ማታ ላይ ስጪው ብለው የሰጧት ትልቅ አደራ ያለበት ሰዓት ነው። ሰዓቱ ተበላሽቶባት ስለነበርና ለሰርጓ ሳምንት ሲቀረው ለጠጋኝ ሰጥታው የነበረ ቢሆንም ጠጋኙ ግን በሰዓቱ ሊያደርስላት አልቻለም ነበር። በመጨረሻም በሰርጓ ዕለት ጠዋት ላይ እንደሚያደርስላት ቃል የገባላት ቢሆንም ጠጋኙ ግን ስልኩ ሊሰራ አልቻለም። ሜላት በሰርግሽ ቀን ጠዋት አደርስልሻለሁ ያላትን ሰዓት ለማግኘት ደጋግማ ወደ ሰዓት ሰሪው ብትደውልም አሁንም ስልኩ ሊሰራ አልቻለም። ሜላት ያለዛ ሰዓት ሰርጓ ጎዶሎ እንደሚሆን ተሰምቷታል። ለዛም ነው በቅጽበት አንድ ውሳኔ መወሰን ያለባት። እናም ያንን ውሳኔ የወሰነችው ሰውየው ጋር ቶሎ በመሄድ ሰዓቱን ይዤ መምጣት አለብኝ። ዛሬ በሰርጌ ቀን ያለዛ ሰዓት ምንም ደስተኛ ልሆን አልችልም ስትል ለብቻዋ እያወራች ወሰነች። ከዛም ማንም ሳያያት ተደብቃ በመውጣት ያንን ሰዓት ለማምጣት መኪናዋ ውስጥ ገብታ ወደ ሰዓት ሰሪው ጋር ሄደች። ሜላት መኪናዋን እየነዳች ለሰዓት ሰሪው ደጋግማ ብትደውልለትም ስልኩ ግን አይሰራም ነበር። ሜላት ፍርሃቷና ጭንቀቷ እየጨመረ መጣ። ልቧ በፍጥነት መምታት ጀመረ። ሜላት ይህን ሰዓት የግድ ይዛ መመለስ አለባት። የሰውየው ስልክ ደግሞ አይሰራም። ይህ ሰው በሰርግ ዕለት ጉድ ሊሰራኝ ነው እያለች ከራሷ ጋር እያወራች መኪናዋን በፍጥነት እየነዳች ወደ ሰዓት ሰሪው ስራ ቦታ ጋር ሄደች። ሜላት ወደ ሰዓት ሰሪው የስራ ቦታ ጋር ስትደርስ ያየችው ነገር ተስፋ አስቆራጭ ነበር። የሰዓት ሰሪው ቤት በር በቁልፍ ተቆልፏል።
ሰዓት ሰሪው ቤቱን አልከፈተውም ነበር። አካባቢውም ጸጥ ብሏል። እንዴት በዚህ ቀን ቀጥሮኝ ይጠፋል? ዛሬ እኮ የህይወቴ ትልቅ ቀን ነው እያለች በበሩ ፊት ቆማ ድንገት ማልቀስ ጀመረች። ሜላት ተስፋ ቆርጣ በሩን ተደግፋ ስቅስቅ ብላ ለቀሰች። ከግማሽ ሰዓታት በኋላ ሰሪው ይመጣል ብላ ያን ያህል ደቂቃ ብትቀመጥም ሰሪው ሊመጣ ስላልቻለችና ቤተሰቦቿም ደጋግመው እየደወሉ ሰው ያስጨንቋት በሐዘን በተሰበረ ልብ ውስጥ ሆና ወደ ቤት ለመመለስ ወሰነች። ከተቀመጠችበትም ተነስታ ወደ መኪናዋ ስትሄድ ድንገት ሰዓት ሰሪውን ከሩቅ ወደ እሷ ጋር ሲመጣ አየችው። ሜላት ንዴቷና ሐዘኗ በአንዴ ጠፍቶ ፊቷ በደስታ ፈካ። ሰዓት ሰሪውም ወደ ሜላት ተጠግቶ እጁን ዘርግቶ እየጨበጣት ይቅርታ ሜላት፣ ስልኬ ተበላሽቶብኝ ነው፣ ደግሞ መንገድም ተዘጋግቶብኝ ስለነበረ ነው በጊዜ መድረስ ያልቻልኩት እና እባክሽን እጅግ በጣም ይቅርታ አድርጊልኝ አላት። ሰዓት ሰሪውም በፍጥነት በሩን ከፍቶ ወደ ውስጥ ገባ። ሜላትም ተከትለው ገባች። ሰዓት ሰሪውም ሰዓቱን ከመሳቢያ ውስጥ አውጥቶ ሲሰጣት ያ ሰዓት ከበፊቱ በላይ እጅግ በጣም አምሮበትና ተስተካክሎ አገኘችው። ቆሞ የነበረውም ሰዓት ጠቅ 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 እያለ ሲቆጥር አየችው። ሜላት ሰዓቱን ስታየው ጭንቀቷ ሁሉ በደስታ ተተካ። በጣም ደስ አላት። አሁን ሰርጌ ሙሉ ሆነ ስትል በልቧ አሰበች። ነገር ግን ያ ሰዓት የሚቆጥረው የሰከንዶች ድምፅ ብቻ ሳይሆን የቀረውን የሰላምንም ሕይወት እየቆጠረ እንደሆነ አላወቀችም ነበር። ሜላት በጣም ደስተኛ ሆና ወደ መኪናዋ ሄደች። መኪናዋንም እያስነሳች በፍጥነት እየጋለበች መሄድ ጀመረች። ሜላት መኪናዋ ውስጥ የሰርግ ዘፈን ከፍታ በጣም ደስተኛ ሆና እየነዳች ሳለ ድንገት ስልኳ ጠራ። የደወለው ሙሽራው ዳዊት ነበር። ስልኳን ይበልጥ ደስ እያላት አነሳችው። ሄሎ ሄሎ ውዴ፣ ቆየት ሄደሽ ነው እንዴ? ቆየት ሄደሽ ነው? ቤተሰቦችሽ እኮ በጣም ነው የተጨነቁት። እኔ ጋር እኮ ደጋግመው እየደወሉ ነው። ንገሪኝ፣ ወዴት ሄደሽ ነው አለ ዳዊት በጣም በተጨነቀ ድምፅ። አታስብ የኔ ውድ፣ እቃ ላመጣ ነበር የወጣሁት እና አሁን ይኸው እቃውን ይዤ እየተመለስኩ ነው። እሺ አሁን በቃ ወደ ቤት ልደርስ ስለሆነ እደውልልሃለሁ። እሺ ቻው የኔ ማር ብላ ስልኳን ዘጋችውና ወንበሩ ላይ ለማስቀመጥ ጎንበስ ብላ ካስቀመጠችው በኋላ ድንገት ቀና ስትል ያላሰበችው ነገር ተከሰተ። የፍሬን ድምፅ አካባቢውን አወጣው። መኪናው የሆነ ከባድ ነገር ገጭቶ ሲንገዳገድ ይታወቃታል። የመኪናው የፊት መስታወት በከፊል ተሰንጥቋል። ሜላት ጭንቅላቷን ከመሪው ጋር ተጋጭቶ ለጥቂት ሰከንዶች ራሷን ሳተች። ራሷን ከሳተችበትም ስትነቃ በድንጋጤ ከመኪናው ወርዳ ወደ ኋላዋ ተመለከተች። ያየችውም ነገር ቅዠት እንጂ እውነት አልመስል አላት። አንድ ሽማግሌ ሰውዬ እድሜያቸው የገፋ ልክ እንደ አባቷ የሚመስሉ ሽማግሌ መንገዱ ላይ ተዘርረዋል። ሰውነታቸው በደም ተጨማልቋል። ከአናታቸው ደም እየፈሰሰ አስፋልቱን ያርሳል። ሽማግሌው በሕይወትና በሞት መሃል ሆነው በደከመ ድምፅ ያቃስታሉ። ሽማግሌው እጃቸውን ወደ ሜላት ጋር እየዘረጉ ልጄ እርጂኝ፣ እባክሽ እርጂኝ አሏት። ሜላት አፏን ይዛ በድንጋጤ ደርቃ ቀረች። ሜላት በቆመችበት እየተንቀጠቀጠች ሳለ አካባቢውን ቃኘች።
ማንም የለም። ምንም ነገር አይታይም። የሰው ዘር የሚባል አካባቢው ላይ ያለ ሁሉ አይመስልም። መንገዱ ጭር እንዳለ ነው። አሁን በአእምሮዋ ውስጥ ሁለት ትልልቅ እሳቶች ተለኮሱ። በአንድ በኩል ሽማግሌውን መኪናዬ ውስጥ ጭኜ ወደ ሆስፒታል መውሰድ አለብኝ። ነገር ግን ይህን ካደረግኩ ፖሊስ እስኪጣራ ድረስ ብለው እስር ቤት ያቆዩኛል። ሰውየውን ሆስፒታል ወስጃቸው ድንገት እዛ ከሞቱ ደግሞ ብዙ ዓመታትን እስር ቤት ላሳለፍና እዛ ልበሰብስ እችላለሁ። ይህ ሆነ ማለት ደግሞ ሰርጉም ይቀራል። አባቴም በድንጋጤ ሊሞት ይችላል። ዳዊትም በእኔ ተስፋ ቆርጦ ሌላ ሴት ሊያገባ ይችላል ብላ አሰበች። በሌላኛው ሀሳቧ በኩል ደግሞ ሽማግሌውን እዚሁ ጥዬው መጥፋት እችላለሁ። ማንም አላየኸኝም። ወደ ቤት ሄጄ ምንም እንዳልተፈጠረ ማስመሰል እችላለሁ። ነገር ግን ማዳን የምችለውን ሰው ትቼ በመሄዴ ያ ሰው ቢሞት ነፍሰ ገዳይ ሆኜ እንዴት ሰርጌን በደስታ ላከብር እችላለሁ? እስከ መቼስ ይህን ጸጸት ተሸክሜ እያስመሰልኩ ልኖር እችላለሁ? በዚህ ችግርና ስቃይ ውስጥ ሆኜ የምፈልገውንስ ሰላም የሰፈነበት ህይወት መኖር እንዴት እችላለሁ? ብላ በጭንቀት እያለቀሰች ራሷን ጠየቀች። ሽማግሌው አሁንም እጃቸውን ደካማ በሆነ ሁኔታ ወደ እሷ ዘርግተው እርጂኝ፣ እባክሽን ልጄ እርጂኝ እያሏት ነው። ሜላት በሁለት ለመወሰን በሚያስቸግሩ ሀሳቦች ጭንቅላቷ ተወጥሯል። ሜላት ወደ መኪናዋ በር ተጠጋች። እጆቿ በመኪናው እጀታ ላይ አርፈዋል። ወደ ኋላ ዘወር ብላ ሽማግሌውን አየቻቸው። ደሙ አሁንም እየፈሰሰ ነው። ስልኳም ደግሞ ደጋግሞ እየጠራ ነው። ሜላት ምን መወሰን እንዳለባት ጨነቃት። ወደ ሰርግ ቤት ብትመለስ አባቷን ታድናለች፣ ሰርጓን ታድናለች፣ ግን ህሊናዋን አታድነውም። ወደ ሆስፒታል ደግሞ ብትወስዳቸው ህሊናዋን ታድናለች፣ ግን አባቷንና ሰርጓን ልታጣ ትችላለች። አባቷንም በሞት ልታጣ ትችላለች። የሜላት እንባ ከፊቷ ላይ እንደ ውሃ ይፈሳል። የሰርጓ ቀን የሞትና የህይወት ቀን ሆኗል። ሽማግሌው በሞትና በህይወት መካከል ውስጥ ሆነው እየታገሉ ነው እና ሜላት ምን ማድረግ እንዳለባት ግራ ገብቷታል። ክብሯትና ክብሯን ተመልካቾቻችን፣ ታሪካችን እዚህ ላይ ይቆማል። አሁን ሜላት ምን ማድረግ አለባት ትላላችሁ? አባቷንና ሰርጓን ለማዳን ስትል ውድ የኤማ ፕላስ ቤተሰቦች ታሪካችን እዚህ ላይ የሚቆም ይሆናል። አሁን ለእናንተ ለውድ ቤተሰቦቼ አንድ ጥያቄ ጠይቃችኋለሁ። እናንተ በሜላት ቦታ ብትሆኑ ምን ትወስናላችሁ? ምንም እንዳልተፈጠረ በመምሰል ሽማግሌውን በመተው ወደ አባታችሁንና ወደ ሰርጋችሁ ጋር ትሄዳላችሁ? ወይንስ እኚህን ሰውዬ ለማትረፍ በማሰብ ይዛችሁ ወደ ሕክምና ቦታ ትሄዳላችሁ? የቱን ታደርጋላችሁ? እስቲ በሀሳብ መስጫ ሳጥን ውስጥ እየገባችሁ እናንተ በዛ ቦታ ላይ ብትሆኑ ምን እንደምትወስኑ ንገሩን። ቀጣይ ልክ እንደዚህ አይነት የተለያዩ እርስዎ ባለ ታሪኩ ቢሆኑ ምን አይነት ውሳኔ ይወስናሉ የሚያስብሉ የተለያዩ ታሪኮችን ይዤላችሁ ስለምቀርብ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህም ቪዲዮም ከወደዱት ለብዙዎች እንዲደርስ ሼር ያድርጉ። ላይክን በማድረግ ወዳጅነቱን ያሳዩላለሁ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሆንልዎት። መልካም ጊዜ